የወንድሜ ሰርግ እኮ ነው። ማን ነው ወንድሜ ያደርግ? እናቴቱም ለቁርጥ ብቻ ነው። ምንድነው ጋሽ ግባ እንጂ የወንድሜ ሰርግ እኮ ነው። የት አባ ነው የምትገባው? የወንድሜ ሰርግ እኮ ነው። ማን ነው ወንድሜ ያደርግ? እናቴቱም ለቁርጥ ብቻ ነው። ሁለት ቁርጥ ነው ወደና አስፍተመጣ ይርጋስ ምንድነው ዶስ እንዳታረገ ያንሱ ወንድሜ እኮ ነው። ምንድነው ገብቼ ይበላሉ። እኔ እኮ አስቸፋሪ እኮ ነኝ። ይሄ ሰርግ እኮ ካለኔ ይበላል። እዚህ አስቸፋሪ ታውቁ ይባላል። ይሄ ለእናንተ አይመጥንም። አንዴ ታርክ የሰፈሩ ቀዋጭ ነኝ። እዚህ ገብቼ እንትን ሰርጉን እስኪ እስኪ ጨፍራ ጨፍራ ላይ ጠብቁኛል። ማርቲና 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 አሸጋ ያረኛ አስቸፋሪ ያልኳቸው አንቺ ጎበዝ ነሽ። ግን አገባ አንተ ምን አገባህ? አንተ ዘበኛ አይደለ እንዴ? ልጣላ እንዴ? ክላሽ ስለያዝክ ነው እንዴ? ምን እንደውስ እንዳታረግ ለምን ክላሽ እኮ ነው ያንተ አይደለም። ክላሹ ለራሱ ምን አገባህ? በቃ አገባም አልኩ አይደል? እንዳልተረክም አታስገባኝ። እንደውም ምን ማለት ግንቦት 23 በሚሊኒየም አዳራሽ ሙዚቃ አለ፣ የተለያዩ አርቲስቶች ይመጣሉ፣ ምግብ አለ፣ መጠጥ አለ። ፏያልኩኝ የቻምፒዮንስ ሊግ ፋይናል ጨዋታ እያየን በቦታውም ላይ ዮሐና አብዱካየር እንዲሁም ልጅ ማይክ ይገኙበታል። ቀድመን እንገናኝ፣ በሰዓቱ እንገናኝ። ይመቻችሁ። አንተ ግን ቅንቅናም ሽማግሌ ነሽ። በሰዓቱ እንደዛ